ይህን የፀጉር ቅባት ከተጠቀምኩ ጀምሮ ፀጉሬ ላይ ጥሩ ለውጥ ነው ያየሁትኝ። እናንተም ተጠቀሙበት። ድሮ የኔ ፀጉር እንደዚህ አልነበረም። ሰላማችሁ ዛ ጋይስ፣ እንዴት ናችሁ? ቲክታክ ላይ በለቀኩት ቪዲዮ ሁላችሁም ወዳችሁታል እና ዘይቱን ስሪልኝ ብላችሁ በጠየቃችሁኝ መሰረት ይሄው እኔም ልሰራላችሁ የምጠቀማቸውን ግብአቶች አስተካክያለሁ ማለት ነው። እዚህ ጋር 2 ሬት አሉኝ እንደምታዩት። እኔ የምጠቀመው ኮኮናት ኦይል ነው። እናንተ የፈለጋችሁትን ኦይል መጠቀም ትችላላችሁ። ለፀጉራችሁ የሚመቻችሁን ኦሊቭ ኦይል እንዲሁም ኮኮናት የፈለጋችሁትን መጠቀም ትችላላችሁ። ሁለቱን እንዴት አድርጌ ቆንጆና ለስላሳ ፀጉር የሚሰጠን ዘይት ነው የምሰራላችሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ገናውን ነው የቆረጥኩት። ይሄን መታጠብ አለበት፣ ምክንያቱም ሁልጊዜ ለፀጉራችን የምንጠቀማቸው ነገሮች ቆሻሻ መሆን የለባቸውም። ማጽዳት አለብን። እዩት፣ እነዚህን ነገሮች በደንብ አድርገን እናጸዳቸዋለን። መጀመሪያ እናጥበዋለን። ካጠብነው በኋላ ለትንሽ ደቂቃ እንደዚህ ጎድጎድ ያለ እቃ ላይ ታስቀምጡታላችሁ። ምክንያቱም የሆነ ቢጫ ነገር አለው፣ እሱን ነገር ሙዝሙዝ አድርጎ ያወጣዋል ማለት ነው። ቆዳችን ላይ የምናስቀምጣቸውን ነገሮች ንጹህ መሆን አለባቸው። ቀጥታ ወደ አሰራሩ ልግባላችሁ ማለት ነው። እዚህ ጋር ላይ እንግዲህ እንደምታዩት እኔ እያጠብኩት እገኛለሁ። ሬቱን በደንብ መታጠብ አለበት፣ ምክንያቱም ቆዳችን ሴንሲቲቭ ነው። ቆዳችን መጠበቅ አለብን እያል ቆዳችን ማበላሸት የለብንም። መጀመሪያ ቆሻሻውን በደንብ አድርገን እናጥበዋለን። እዚህ ጋር አንድ እጄ ስለሆንኩኝ በአንድ እጄ ካሜራ ይዤ በአንድ እጄ ነው ማጥበው። አልተመቸኝም ነበረ ለመስራት ማለት ነው። እና በዚህ መልኩ በደንብ አድርጌ ሁሉንም እያንዳንዱ አጥበዋለሁ። የሆነ ቢጫ ነገር አለው በደንብ ካልታጠበ። ከዛ በዚህ መልኩ የሆነ ጎድጓዳ ሳህን ካላችሁ ውሃ ትቀዱና በዚህ መልኩ ታስቀምጡታላችሁ ማለት ነው። ለተወሰነ ጊዜ መዘፍዘፍ አለበት። ለ10 ደቂቃ ለ15 ደቂቃ መዘፍዘፍ አለበት። ይሄ ስንቆርጠው ሬቱን ስንቆርጠው የሆነ ቢጫ ነገር ምናምን አለው አይደለ? እሱን ነገር ሙዝሙዝ አድርጎ ያወጣዋል። ቢያንስ ለ15 ደቂቃ ያክል መዘፍዘፍ አለበት ማለት ነው። እኔ እንደዚህ አድርጌ ሁላችሁ እዚህ ጋር ላይ እያሳየዋችሁ ነበረ። ምናልባት ካልታያችሁ ሬቱ ነክቶብኝ ነው እና ልክ እንደዚህ አይነት ቆሻሻ ይኖረዋል ማለት ነው። በደንብ ካልታጠበ እና ካልተዘፈዘፈ እኔ እንደዚህ አድርጌ ለ15 ደቂቃ ቆየዋለሁ ማለት ነው። ዘፍዝፌ እንደዚህ አድርጋችሁ ስራ ካላችሁ እስከ 15 ደቂቃ ዝፍዝፍ አድርጋችሁ ስትቆዩ ቆንጆ ይሆናል ማለት ነው። በመቀጠል እኔ የምጠቀመው ዘይት የምሰራው በዚች ጎድጓዳ ማንቆርቆሪያ ነው ማለት ነው። እናንተ ድስት ካላችሁ በድስት ግን የማትጠቀሙበት ነገር ቢሆን ጥሩ ነው። እኔ ሁሌ በዚች ነው የምሰራው። ለቅባት ወይ ደግሞ ለፊቴ ማስክ ብቻ ነገር ነው የምሰራበት እንጂ ለሌላ ነገር አልጠቀምበትም። እያጠብኩኝ በዚች ነው የምጠቀመው ማለት ነው። ከዛ እዚህ ጋር እንዳሳየዋችሁ ይሄን ዘይት ተጠቀማለሁ። የተወሰነ ይሄ ይዘፍዘፍና አሳያችኋለሁ ምን ያክል አረንጓዴ ቆሻሻው ነገር ቢጫው ነገር ይወጣለታልና አሳያችኋለሁ። የተወሰነ ደቂቃ ይዘፍዘፍና እዚህ ጋር ላይ ቆራርጬ ከዚህ ውስጥ ነው የማደርገው ማለት ነው። ዘይቱንና እሱን ቆራርጬ አሳያችኋለሁ። ከዛም በኋላ ያለውን ፕሮሰስ አሳያችኋለሁ። የትም እንዳትሄዱ። እንደዚህ አድርገን የዚህኛው ከዘፈዘፍነው በኋላ እናወጣውና እንቆራርጠዋለን ማለት ነው። እዩ ንጹህ ውሃ እንዴት እንደተቀየረ አያችሁት? ያው እኔ ብዙ አልታገስኩትም ቸኩዬ ስለነበረ፣ ግን እናንተ ከ10 እስከ 15 ደቂቃ ብትታገሱት ውሃውን እንደዚህ ነው የሚቀይረው ቆሻሻው ማለት ነው። እኔ ግን ስራ ስላለኝ ቶሎ ጨርሼ ወደ ሌላኛው ስራ ነው መሄድ የፈለኩትኝና በዚህ መልኩ ታገኙታላችሁ። ይሄን ቆራርጬ ከዘይቱ ጋር ቀላቅለዋለሁ ማለት ነው። ተከታተሉ። ይሄ እንግዲህ እዚህ ጋር እንደዚህ አድርጌ በምፈልገው መልኩ ቆራርጠዋለሁ ማለት ነው። እንደዚህ አድርጌ ከቆራረጥኩት በኋላ ጠርዝን ደግሞ አነሳዋለሁ ማለት ነው። እንደዚህ አድርጋችሁ ሁላችሁም በየቤታችሁ ተጠቀሙ። በጣም ጥሩ ለውጥ ታገኙበታላችሁ። እንደዚህ አድርጌ እኔን ያክል ነው የማደርገው፣ ምክንያቱም ቶሎ ዘይቱ እንዲወጣልኝ ማለት ነው። ጄሉ ላይ ያለው ማነው ሬቱ ላይ ያለው ጄል ይወጣልኛል። በዚህ መልኩ አደርገዋለሁ። ይሄን ዳታሩን መሰነጣጥቀው እንደዚህ ማድረጋቸው ጄሎቹ ሙሉ በሙሉ ይወጣሉ ማለት ነው። ሁላችሁም በየቤታችሁ ያለ ነው ሬት ሞልካ ገዝታችሁ ራሱ ልትተክሉ አሪፍ ነው። ውድ ቅባቶችን ውድ የፊት የፀጉር ማስኮችን ከምትጠቀሙ በዚህ መልኩ እንደዚህ አድርጋችሁ ታዘጋጁ።
እናንተም ታተርፉበታላችሁ፣ ገንዘባችሁም ይቆጠባል ማለት ነው። እንደዚህ አድርጌ ፎጣ ካላችሁ በፎጣ ማድረግ ትችላላችሁ። አለበለዚያ ደግሞ ክሊነክስ እንደዚህ አድርጌ ውሃውን አነሳዋለሁ። ኦልሬዲ ለእናንተ ለማሳየት ነው እንጂ ያለኝ ዘይቱ ግን ዘይቱ አለኝ እኔ ለእናንተ ለማሳየት ያክል ነው። እንደዚህ አድርገን የምናደርገው ውሃው እንዲወጣልን ነው። ፎጣ ካላችሁ በፎጣ ማድረግ ትችላላችሁ። ኦልሬዲ ምንም አይነት ውሃ የለውም። እንደዚህ አድርጌ በደንብ ውሃውን እንዲወጣ አልፈልግም። ጄሉ ነው እንጂ ውሃውን ያጠብኩት ማድረቅ አለብኝ። ምክንያቱም ዘይቱ ላይ ውሃው ጥሩ አይደለም። በምታዩት መልኩ እንግዲህ አድርቀዋለሁ። ምንም አይነት ውሃ የለውም። ከዛ በመቀጠል እዚህ ጋር የምጠቀመው እቃ ላይ እጨምራለሁ። እንደዚህ አድርጌ አያችሁ፣ ሁለት አምጥቼ ነበር ግን እኔ አንድ ነው ያደረኩት። ምክንያቱም ብዙ ነው እዛ ላይ ያለኝ ብያችኋለሁ። ይሄንን ለሌላ ቀን አስቀምጠዋለሁ። ፍሪዘር ማስቀመጥ ትችላላችሁ ይሄንን፣ ወይም ደግሞ ከታች ምን ችግር የለውም። ከዛ በመቀጠል ይሄንን ኮኮናት ኦይል ጨምርበታለሁ ማለት ነው። ኮኮናት ኦይሉ ላይ እኔ ሮዝመሪ ጨምርበታለሁ። ሮዝመሪ ጨምርበታለሁ። በፊት ነው ያደረኩት ሮዝመሪ። እንዲሁም የቅርንፉዱን ፈጭታችሁ ወይም ደግሞ ዛላው መጨመር ትችላላችሁ። ግን በየትኛውም ቅባት መስራት ትችላላችሁ። እንደዚህ አድርጌ የምፈልገውን ያክል አረጋለሁ። ዋናው ነገር የጀሉ የሬቱ ጀል እንዲወጣልኝ ነው። ይሄ ስለበሰበሰ ነው እንጂ እንትን ነው። እንደዚህ አድርጌ አረጋዋለሁ ማለት ነው። ከዛ ይሄንን ከድነውና እዚች ጋር እንደምታዩት ውሃ እያፈላው ነው ማለት ነው። እንዳለ ሳቱ ላይ አላደረገውም። እንደዚህ አድርጌ በውሃው እንፋሎት ነው ጄሉን ይወጣልኝ ማለት ነው። እንደዚህ አድርጌ በውሃው እንፋሎት ነው ጄሉን እንዳወጣው የምፈልገው። በዚህ መሰረት ከ10 እስከ 15 ደቂቃ አሳያችኋለሁ ማለት ነው። እየመጣው በመሃል ላይ ልታዩት የምፈልገው ነገር ጄሉ ሲወጣላችሁ እንደዚህ አይሆንም። አረንጓዴነቱ ይቀየርና ጠቆር ይላል ማለት ነው። እንደዚህ አይሆንም። አሁን ከ15 ደቂቃ ምናምን በኋላ መጥቼ አየዋለሁ ማለት ነው። ምንም የሚመስል ዘይት እንደሚሰጠን አብረን እናያለን። እዚህ ጋር እንግዲህ ከ10 ደቂቃ በኋላ መጥቼ አይቼዋለሁ ማለት ነው። እዩት፣ እንደምታዩት ሬቱ መጀመሪያ ላይ ያሳያችሁና አሁን ላይ በጣም ለውጥ አለው ማለት ነው። ምክንያቱም ውስጥ ያለው ጀሉ እየወጣ ነው ማለት ነውና እንደዚህ አድርጋችሁ እሳቱን ቅንስ ታረጉታላችሁ። እንደነገርኳችሁ በእሳቱ አይደለም ማድረግ ያለባችሁ፣ ውሃ ላይ ነው። ውሃ ላይ በእንፋሎቱ ነው እንደዚህ ቅባቱን እንዲወጣልን ማድረግ ያለብን የጀሉ። እንግዲህ በመጨረሻ ቅባቴ ደርሷል ማለት ነው። ይኸውላችሁ ይሄን የሚመስል ቅባት ሆኖልኛል ማለት ነው። አሁን ቀጥታ ወደ መቀበያዬ እገለብጠዋለሁ ማለት ነው። እናንተ ማጥለያ ማድረግ ትችላላችሁ። እኔ ግን ቀስ አድርጌ በዚህ መልኩ ነው የምጠቀመው። እዩት፣ በእውነት በጣም ቆንጆና የሚያምር የፀጉር ቅባት ነው። ተጠቀሙበት እላለሁ። ሁላችሁም ለስላሳ ውበቱ የሚያምር ቆንጆ የሆነ ቅባት ነው የሚወጣላችሁ። እንደዚህ አድርጌ እኔ ጨርሻለሁ። ከዛም በኋላ ቀባለው ማለት ነው ፀጉሬን።